እምነት ማለት ነው አንተን የሚቆጣጠርህ እምነት ነው። ባይዘው እምነት ስታምን ማለት ነው ለዛ ላመንክበት ነገር ሙሉ ማንነትህን ሙሉ ምንነትህን አንተነትህን ትሰጣለህ ላመንክበት ነገር። ይኸው ስታምን እኮ ነው 5 አውቃት ሶላትን ቀጥ ብለህ የምትሰግደው። አላህ ያዘዘህን ነገር በደንብ የምትተገብረው ስታምን ነው። እምነት አንተን ይቆጣጠራል። እሱ ብቻ አይደለም ባይዘው ማለት ነው። በሲምፕል ኤግዛምፕል ልንገርህ። አንድ ተመሳሳይ ቲክነስ ያለው ጣውላ ስፋቱም ተመሳሳይ የሆነ ጣውላ 2 ጣውላዎች አሉ እንበልና አንደኛውን ጣውላ በመሬት ላይ እንደዚህ አስቀመጥከውና በጣውላው ላይ ሩጥ ተባልክ። ቀጥ ብለህ ነው የምትሮጠው። አዎ የእምነትን ዋጋ አሁን እዚህ ጋር ላስረዳ ፈልጌ ነው። ቀጥ ብለህ ትሮጣለህ። ነገር ግን ያንን ተመሳሳይ ቲክነስ ተመሳሳይ ስፋት ያለውን ጣውላ በ3 ሜትር ከፍታ ባሉ ነገሮች ላይ እንደዚህ አድርገህ ማዶና ማዶ አድርገህ በዛ ላይ ሩጥ ብትባል አትሮጥም። አትሮጥ፣ ትወድቃለህ። ለምንድን ነው የምትወድቀው መሰለ? የመሬት ስበት ስቦ ምናምን ነው? አይደለም። እምነት ነው። ምንድን ነው እምነት? እዚህ ጋር ምን አገናኘው ልትል ትችላለህ። ይኸውልህ መሬት ላይ ስትሆን ማለት ነው አልወድቅም ብለህ ለአእምሮህ ነግረኸዋል። አእምሮህ ደግሞ አምኗል። አእምሮህ ደግሞ ካመነበት ለሌላው አካላቶች መልእክት ያስተላልፋል። አትወድቅም፣ ትችላለህ፣ ሩጥ የሚል መልእክት ያስተላልፋል አእምሮህ። በዛ በከፍታ ላይ ደግሞ ስትሄድ እወድቃለሁ የሚል ለአእምሮህ ነግረኸዋል። አእምሮህ እወድቃለሁ የሚል እምነት አምኗል። ከዛ በኋላ ምንም ያክል ፓወርፉል ቢኖርህ ማንም እኮ ገፍቶህ አይደለም የምትወድቀው። ማንም ገፍቶህ አይደለም ማንም አሰናክሎ አይደለም፣ በራስህ ነው የምትወድቀው። ለምንድን ነው የምትወድቀው? አእምሮህ እወድቃለሁ ብሎ ያምናል። አእምሮህ ደግሞ ለሌላው አካላት ትወድቃለህ፣ የሚሳካ ነገር አይደለም ብሎ መልእክት ያስተላልፋል። ባስተላለፈው መልእክት መሰረትም ሌላው አካላት ይቀበልና እንድትወድቅ ያደርጋል። አየህ፣ እምነት ስታምን ምንም ነገር ታረጋለህ ነው የምልህ። በቃ ስታምን ምንም ታረጋለህ። ስታምን